የዲሜ መካነ ሰማዕት ቅዱስ ጊዮርጊስ ቤተክርስቲያን አህዛብ ሁሉ የኛ ጊዮርጊስ ይላሉ። እኛ ቄስ ከየት ነው የምናመጣው? ከሰው አገር ነው ሄደን የምናመጣው። የዲሜ መካነ ሰማዕት ቅዱስ ጊዮርጊስ ቤተክርስቲያን በደቡብ ኦሞና አሪ ዞን ቀደምት ከሆኑ አብያተ ክርስቲያናት መካከል አንዱ ሲሆን ከጅንካ ከተማ 162 ኪሎ ሜትር ከወረዳው ከሃና ከተማ ደግሞ 52 ኪሎ ሜትር ርቀት ላይ የሚገኝ ታሪካዊ ቤተክርስቲያን ነው። አሁን ላይ ይህ ህንጻ ቤተክርስቲያን እንደምታዩት በዚህ ከስራው ከቆመ ግንባታ ከቆመ ከ2 ዓመት በላይ ይሆነዋል። ከዚህ በኋላ ከአቅማችን በላይ ነው። ግን ምን ማድረግ እንዳለብን እንግዲህ ብዙ ቦታ ላይ ወደ ዞን ሀገረ ስብከት መደን ጠይቀናል።